ያ መስታወት ፊት ምንም ነገር ሳይኖር የምታየው መልክ ያ መልክሽ በጣም ቆንጆ መልክ ነው። እግዚአብሔር የሰራት ነች። ግሩምና ውብ ሆኜ ተፈጥሬያለሁና አመሰግናለሁ እንደሚል ያለምንም ድጋፍ ቆንጆ ነች። አንዲት ሴት ፋሽን ስለሆነ ብቻ ማድረግ የለባትም እኔ ላይ ያምራል ብላ መጠየቅ አለባት። ምክንያቱም እሷ ልዩ ሴት ነች። ቀሚስ እንደዚህ የተቀደደ መጣ፣ ከዚህ ጀምሮ ታች ድረስ የተቀደደ ቀሚስ መጣ፣ ፋሽን ሆኖ ይምጣ፣ አንቃወምም። ግን ለሴቶች እህቶች የምለው ይሄኛው ስታይል እኔ ላይ ያምራል ወይ ብለው ይጠይቁ። ካማረባቸው ያሉ የውስጥ ውበት ከውጭ ውበት በጣም ይበልጣል። ከውጭ ውበት ይልቅ ውስጠኛው ውበት የበለጠ ቫልዩ አለው። እንግዲህ አሁን ከውጭው ነው የምንጀምረው፣ ከአውተር ቢዩቲ ነው የምንጀምረው እና የሴቶችን የውጭ ውበት በወንድ እይታ እና ደግሞ እኔ ለእህቶቼ ልነገር የምፈልገውን ነገር እናገራለሁ። አሁን ግን እኔ እንደ አንድ ወንድ ለሴቶች ልናገር፣ ለእህቶቼ፣ ለጓደኞቼ፣ ለሴቶች የምናገራቸው ነጥቦች አሉኝ። 7 ነጥቦች ባጭሩ። አንደኛ ሁሉም ነገር አውልቀው ሂውማን ሄር ሳይኖር አይላሽ ሳይኖር ፊታቸውን በሳሙና ከሆነ የሚታጠቡት በሳሙና ታጥበውት፣ በፌስ ዋሽ ከሆነ በፌስ ዋሽ ታጥበው ፊታቸውን ታጥበው ሙሉ በሙሉ ምንም ትርፍ ነገር ሳይኖር በመስተዋት ፊት ቆመው ራሳቸውን እዩ። አንድ ሜካፕ ሳይኖር፣ ኖ ሊፕስቲክ፣ ኩል የለም፣ ፓውደር ምንም ነገር የለም። እንደዛ ታጥበው ፊታቸውን በውሃና በሳሙና በሚታጠበው ታጥበው እህቶች መስተዋት ፊት እንዲቆሙ እፈልጋለሁ። ያ መስተዋት ፊት ምንም ነገር ሳይኖር የምታየው መልክ ያ መልክሽ በጣም ቆንጆ መልክ ነው። እግዚአብሔር የሰራው ለሁሉም ነው። እድሜ ትንሽ ለየት አድርጎት ሊሆን ይችላል። ወልደሽ ትንሽ ወፈር ብለሽ ሊሆን ይችላል። ግን ያለምንም ሜካፕ መስተዋት ፊት ቆመሽ የምታያት እሷ ያቺ ፊት እሷ ቆንጆ ነች፣ እግዚአብሔር የሰራት ነች። ግሩምና ውብ ሆኜ ተፈጥሬያለሁና አመሰግናለሁ እንደሚል ያለምንም ድጋፍ ቆንጆ ነች። ሁሉም ሴቶች ቆንጆች ናቸው። ያለ ውበት የተፈጠረች ሴት ነች። ይህን እንዲያውቁ ፈልጋለሁ። ያለምንም ጭማሪ። አንድ ቤት። ሁለተኛ አንድ ፋሽን በሚመጣበት ጊዜ ሴቶች ጥያቄ እንዲጠይቁ ፈልጋለሁ። ፋሽኑ መጣ። የፋሽኑ ሶርስ ሆሊውድ ሊሆን ይችላል። ዩዥዋሊ ከሆሊውድ ነው የሚመጣው። ሬድ ካርፔት ላይ አክትረሶች ለብሰው ይነሳሉ። ከዛ እሱ ፋሽን ሆኖ ይመጣል። ወይም የፋሽን ኢንዱስትሪ ትልቅ ስለሆነ ያመጣል። ሴቶችን መጠየቅ እንፈልገው ይሄንን ነው። ይሄ ፋሽኑ መጣ። ይሄ ልብስ እኔ ላይ ያምርብኛል ወይ ብለው እንዲጠይቁ ፈልጋለሁ። ግን እኔ ላይ ያምርብኛል ወይ ብለው ይጠይቁ። ለምሳሌ አሁን ሲለበስ የማየው ልብስ አለ እንደዚህ ወርዶ፣ ብዙ ሴቶች ሲያደርጉ ያለ እንደዚህ ወርዶ ጡት ማስያዣ የሌለው ከዛ ዝም ብሎ የወረደ እንደዚህ ክፍት የሆነ ፋሽን መጣ እንበል። አንዲት ሴት ፋሽን ስለሆነ ብቻ ማድረግ የለባትም እኔ ላይ ያምራል ብላ መጠየቅ አለባት። ምክንያቱም እሷ ልዩ ሴት ነች። ቀሚስ እንደዚህ የተቀደደ መጣ፣ ከዚህ ጀምሮ ታች ድረስ የተቀደደ ቀሚስ መጣ፣ ፋሽን ሆኖ ይምጣ፣ አንቃወምም። ግን ለሴቶች እህቶች የምለው ይሄኛው ስታይል እኔ ላይ ያምራል ወይ ብለው ይጠይቁ። ካማረባቸው ያሉ። ግን የኔ ፖይንት ምንድነው? የግድ ፋሽን ሆኖ ስለመጣ ብቻ ማድረግ የለባቸው። ፋሽን ሆኖ ስለመጣ ብቻ ማድረግ የለባቸው። መጠየቅ አለባት። ይሄኛው ፋሽን እኔ ላይ ያምራል፣ ካላማረ ይምጣ፣ ፋሽን ታየው። ፋሽን ሆኖ ስለመጣ የግድ ማድረግ የለባትም። ስለዚህ ሁለተኛ ነጥብ ይሄ ነው፣ እኔ ላይ ያምራል ወይ ነው። ሶስተኛው ነጥብ በሚለብሱበት ጊዜ፣ አሁን ስለ ውጭ ውበት ስለሆነ የምናወራው፣ ተመችቶኛል ወይ ብሎ ይጠይቁ። ተመችቶኛል ወይ ማለት ነው። ለምሳሌ አጭር ቀሚስ ይለብሳሉ ሴቶች አይደል? አጭር ቀሚስ እዚህ ድረስ የሚደርስ ይለብሳሉ።
ግን ኮምፎርታብል አይደለም። እንደዚህ ይስባሉ አይደል? እውነት አይደል? በጣም ይስባሉ። ከዛ ይጨነቃሉ። እግራቸውን ለማጣመር ፈልገው እንዴት ተደርጎ ለምን ትጨነቃለች? ይሄኛው ፖይንት ነው። ሶስተኛው ፖይንት ተመችቶኛል ወይ? አማይ ኮምፎርታብል? እዚህ ውስጥ የለበስኩት ልብስ ስወጣ አስጨንቆኝ ነው የምውለው ወይስ ኮምፎርታብል ሆኜ ደስ ብሎኝ ነው የምውለው ብሎ ይጠይቁ። ስለዚህ ሶስተኛው ፖይንት ይሄ ነው። ይመቸኛል ወይ? ለሰርግ ለምናምን እንደዚህ ፕሮግራም ላይ ሃይ ሂል ጫማ ይደረጋል አይደል? ኦኬ ለትንሽ ሰዓት ከሆነ ግን ቀኑን ሙሉ አድርገውት እግራቸውን አሟቸው ዲስኮምፈርት የሚሰጣቸው ከሆነ ለመሰቃያሉ። ሪላክስ አድርጌያለሁ፣ ተመችቶኛል። ሶስተኛው ፖይንት። አራተኛው ፖይንት ከተፈጥሮ ርቅ ያለው ወይ ብለው ይጠይቁ። ከተፈጥሮ ርቅ ያለው ወይ? አሁን ለምሳሌ ሂውማን ሄር ይደረጋል፣ ያደርጋሉ። አሁን በጣም ብዙ ሴቶች ናቸው ያደርጉት። ኖ ኮሜንት፣ አልቃወማቸውም። አለ በኋላ ልናወራቸው የምንችላቸው ነገሮች አሉ። መደገፊያ አይደለም ግን አረጉ። ካረጉ ግን ከነሱ ፊት ጋር የሚመች ወይም ደግሞ ፀጉሯ ነው አይደለም ብሎ የሚያከራክር ሂውማን ሄር ነው መሆን የለም። የሷ ፀጉር ነው ወይስ አይደለም ብሎ ፀጉሯ ነው አይ አይደለም ኤክስቴንሽን ነው ብሎ የሚያከራክር መሆን አለበት። ግን በጣም ትልቅ በጣም ረዥም ሸክም የሆነ እና ገና አይቼው እንደዚህ ሂውማን ሄር ብዬ የምጀምረው መሆን የለበትም። ሲያደርጉ ከፊታቸው ጋር የሚስማማ የሚቀላቸው የእነሱን ፀጉር የሚመስል የሚያታልል ቢሆን ይሻላል ያስባል። እና ይሄ ነው። ከዚሁ ጋር ተያይዞ ደግሞ ሌላው ፖይንት ፌሻል ይሰራል። ምንድን ነው የምትሉት? ፌሻል የሚባል ፊታቸውን የሚሰሩ አልቃወማቸውም። አሁን ግን መልኳን የሚቀይረው ከሆነስ መልካቸው ይቀይራል። ከአንድ ወዳጅ ጋር እራት ልንበላ ገባን ባለፈውና አንድ ቦታ 5 ሴቶች መጡ። 5 ሴቶች መጡ። እንደዚህ ዘው ብዬ ሳያቸው አንድ ነው መልካቸው፣ አንድ ናቸው። መለየታችን ከዚች መለየታችን ይስቃሉ እነሱ። ለምንድን ነው መልኳ እስኪጠፋ ድረስ የሚሰራት? አንዳንዴ እኮ ትላልቅ ቶክ ሾው ላይ ቀርበው ማን ነበረች እቺ ብለሽ ታስቢያለሽ። የምታውቂያት ልጅ ለምንድን ነው ለውጧታል፣ ሙሉ በሙሉ ለውጧታል። አታውቂያትም ወይ ስሟ ሲነገር ወይ ድምጿን ስትሰሚ ነው የምታውቂያት። እንደሱ መሆን የለበትም። ትንሽ ላይት ቢሆን ይዋቡ ይመርባቸው፣ ግን ከተፈጥሮዋ ጋር የተቀራረበ። በተለይ እኔ ሜካፕ አርቲስቶቹ ማናገር የምፈልገው እንደዛ አታድርጓቸው ፕሊዝ። እህቶቻችን መልኳን አክሰንቹዌት ለማድረግ ያላትን ውበት ጨምሮ ለማውጣት የበለጠ እንዲያምርባት ሙሉ በሙሉ ተለውጣ እሷን አትመስልም እና ከተፈጥሮ መራቅ የለባቸው። ናቹራል ከሆነው ነገር ያለውን ውበት አክሰንቹዌት የሚያደርግ የሚጨምር ነገር መደረግ ያለበት እንጂ ኮምፕሊትሊ መልኳን የሚያጠፋ መሆን የለበትም ብዬ ይህን ደግሞ አስባለሁ። 5ኛ ነጥቤ ለእህቶቼ አሁን በጥሩ ሁኔታ እያነገርኳቸውን እንደ ታላቅ ወንድም 5ኛው ይሄ ኦቨር ኤክስፖዠር፣ የተጋለጠ ከመጠን በላይ የተጋለጠ ሰውነት። ሴቶች አንዳንድ ሰውነታቸው ሲሸፈን ነው የሚያምረው። ያጓጓል ማለት ሲሸፈን ያምራል፣ ያጓጓል። እግር ይታያል፣ ጭን ግን በጣም አይገለጥም። ሲንደረት አካባቢ ዝም ብሎ እስከ ታች ድረስ እንትኑ ራሱ የሆነ ክት የሆነ የተሸፈነ የሚያጓጓ ሰውነት የሚሆነው ሲሸፈን። በሙሉ ተገልጦ ከመጣ ግን በቃ እኮ የቀረ ነገር እና እንደዛ ባይሆን ኤክስፖዠሩ ዲሰንት የሆነ እስከተወሰነ ደረጃ የሆነ ኤክስፖዠር ቢሆን ከመጠን በላይ ባይጋለጥ ደግሞ ያምራል። የበለጠ ነው የሚያምረው። እንደው የሚወዳትም ሰው ይጓጓል። እዛ የተሸፈነው ስር ያለውን እኮ እያሰበ ይጓጓል እንጂ ተገልጦ ከቀረበ ግን ጥሩ። ስለዚህ ኦቨር ኤክስፖዠር ባይሆን
ሴዲዩሲንግ ባይሆን ማለት ወንድን ለሌላ ፍላጎት የሚያነሳሳ ባይሆን ልብሱ ደስ ይለኛል። እንደዛ ቢሆን ደስ ይለኛል። እና ይሄ ነው 6ኛው 7 ናቸው ያልኩሽ። 6ኛው ነጥቤ ስትለብሽ ልብስ አሁን መጠየቅ ያለባቸው እኔ ስለብስ ይሄንን ልብስ አሁን ስለ ውጭ ውበት ስለሆነ የምናወራው እኔን ይገልጠኛል ወይ፣ እኔነቴን፣ የኔ አይደንቲቲ ማንነቴን ይገልጣል ወይ ብሎ መጠየቅ አለባቸው። አንዳንዴ በቃ የራስሽ ጓደኞች የሆኑ ታገኝና ከዛ የለበሱት ከነሱ አይደንቲቲ ጋር አይሄድ አብሯቸው እነሱን አይገልጥም። ምክንያቱም አለባበስም የአውተር ኤክስፕሬሽን ነው፣ ኤክስፕሬስ ነው የምታረጊው። ባለባበስሽ ውጫዊ ነገርሽን ነው ገልጠሽ የምታሰቢው። እና እኔ ይገልጠኛል። ኤሌጋንስ ወዳለሁ። በምድር ላይ በጣም መወዳት ሴት ማመሰለች በህይወት የለችም። አሁን ፕሪንሰስ ዲያና ነበረች። አቤት አለባበስ፣ አቤት ኤሌጋንስ፣ ቀሚሶቿ፣ አለባበሷ ደንበኛ የኤሌጋንስ ምሳሌ ነች። እና ኤሌጋንት የሆነ ዲሰንት የሆነ እንደዚህ አይነት አለባበስ ቢለብሱ በጣም ደስ ይላል። አሁን የኔ ከህዲ እህቶች የመጀመሪያ ታላቋ በጣም አሪፍ ነች ስትለብስ፣ ዲሰንት ነው ወይ ኮት ታረግና እንድቻጠፍ ታረግና ከጂንስ ጋር አድርጋ እንዴት እንደምታሳምረው ልነግርሽ አልችልም። አስቴር ማህረን ትባላለች እና በጣም ኤሌጋንስ አላት። እና ኤሌጋንስ ያለው እነሱን የሚገልጥ ውጭ ያለው ነገር በሙሉ እነሱን የሚገልጥ መሆን አለበት። የመጨረሻው እና 7ኛው ኢዚት ወርዚት ወጪው በጣም ኤክስፔንሲቭ እንደሆነ እየሰማን ነው። በትክክል ወጪው ይገባዋል ወይ ብሎ ደግሞ መጠየቅ ያስፈልጋል። እና ወጪው የሚደረገው ለፀጉር የሚደረገው ለፊት እንዳልኩሽ ነው። ፊቷን ታጥባ መስታወት ፊት ቆማ ታምራለች። ከዛ ላይት ነገር የበለጠ ውበቷን ያወጣዋል። ግን ወጪው ይገባዋል ብሎ መጠየቅ። ይሄ ኤክስቴንሽኖቹም ምኖቹም አይላሹም፣ እውነት ለመናገር አይላሽ ይጨንቀኛል ትንሽ። አንቺ ትናገሪበታለሽ። የሚጨንቀኝ ነገር እሱም ሲተልቅ እንዳልጋፋ ብዬ ነው። እና ወጪው ከዛ ደግሞ እኛ ሀገር እንኳን ብዙ የተለመደ አይመስለኝም። ሰርጀሪው፣ የአፍንጫ ማስተካከል አለ፣ ሪኖፕላስቲ ይባላል፣ የከንፈር ማስተካከል፣ የጡት ማስተካከል። ወጪው ይገባዋል ወይ ብሎ ማሰብ ይጠይቃል። ሌላው በጣም መሸወድ የሌለባቸው ዲዛይነር ልብሶች ተብለው ተሰይም እኮ ዕቃ ነው፣ ግን የሆነ ክርስቲያን ዲዮር ምናምን ተለጥፎበት የሚወጡ ደግሞ ልብሶች አሉና ወጪ ይገባዋል። ስለዚህ ፊታቸውን ታጥበው ይዩት። ያ ኔቸር ቢዩቲ በጣም ቆንጆ ነው። እኔ ላይ ያምራሉ ወይ ብለው ይጠይቁ። ፋሽኑ ሲመጣ ሲያረጉት ተመችቶኛል ወይ ኮምፎርታብል ነኝ ወይ ብለው ይጠይቁ። ከተፈጥሮ በጣም አርቆኛል ወይ ብለው ይጠይቁ። መልኬን ለውጦታል ወይ ብለው ይጠይቁ። ከመጠን በላይ ተጋልጫለሁ ወይ ብለው ይጠይቁ። የለበስኩት ልብስ የአውተር አፒረንስ እኔን ይገልጠኛል ወይ ኤሌጋንት ነው ወይ ብለው ይጠይቁ። ወጪው ደግሞ ዲዘርቭ ያደርጋል ብለው ይጠይቁ። እነዚህም 7 ነጥቦች በሴቶች ውበት ላይ የኔ ኮሜንቶች ናቸው። የሚቀጥለው ሳምንት ደግሞ ውስጠኛ ውበት ላይ ነው የምናወራው። የውስጥ ውበት ከውጭ ውበት በጣም ይበልጣል። ጥሩ አውርተናል የኤክስተርናል ቢዩቲን፣ ግን መነሻችን የፈለግነው እኛ ዋናው የውስጥ ውበት በጣምም ትኩረት ሊሰጠው የሚገባው ውስጣዊ ውበት። በክፍል 2 እንወያይበታለን፣ ሰዓታችን ስለሄደብን ነው። ከውጭ ውበት ይልቅ ውስጠኛው ውበት የበለጠ ቫልዩ አለው፣ የበለጠ ትኩረት የሚገባው ነውና በክፍል 2 ደግሞ እሱ እናወራለን።